ሄሎ ዩቱብ ሃይ፣ እንዴት ናችሁ? ደህና ናችሁ ወይ? ተመልሻለሁ። እየጠፋው እየተመለስኩ እያስቸገርኩኝ ነው። አዲስ ከሆናችሁ ለእኔ ቻናል እንኳን ወደ እኔ ቻናል በሰላም መጣችሁ። ስሜ ሱዛና ሲራጅ ይባላል። ዩቱብ ላይ ህይወቴን ሼር ማድረግ ከጀመርኩኝ 5 ዓመት ሆኖኛል። ወደ 6 ዓመት እየተጠጋው ነው። ዛሬ እንኳን አንዳንድ ጉዳዮችን ላዋራችሁ ነው የመጣሁትኝ። እንድትጠነቀቁ ላስጠነቅቃችሁ ነው የመጣሁት። አንድ ጉዳይ ያጋጠመኝ ነው። እኔም ወይም በእኛ ማህበረሰብም ማለት ይቻላል ሁሉን ነገር አስታውሼ ሁሉን ነገር ለመናገር እሞክራለሁ። ግን የረሳሁት ነገር ካለ እንግዲህ ይቅርታ እጠይቃለሁ። ግን በተቻለኝ መጠን ኦርጋናይዝድ ሆኜ አይደለም የመጣሁት ዛሬ። ሶሪ፣ ቢዚ ነኝ ትንሽ ህይወቴ ላይ በአሁን ሰዓት አልነበረኝም ሀሳቦቼን ኦርጋናይዝ አድርጎ ለመምጣት የረሳሁት ነገር እንዳይኖር ማለት ነው። ግን በተቻለኝ መጠን ሁሉን ነገር በሰዓቱ ትክክል አድርጌ ለመናገር እና ለማስታወስ እሞክራለሁ ማለት ነው። ሶ ከመጀመሪያ እንዴት ታሪኩ እንደሚጀምር ልንገራችሁ ማለት ነው። መጀመሪያ አይ ቲንክ የዛሬ 2-3 ወር ወይም ከዛም በላይ ሊሆን ይችላል አንድ ከዝን ያለ ዘመዴ መሐመድ ይባላል። እዛ ሜሪላንድ ነው የሚኖረው። አንድ ቀን ይደውልልኛል እዚሁ ቬጋስ ሆኜ ማለት ነው። ደወለልኝና እንዴት ነሽ ደህና ነሽ ምናምን አለኝ። በጣም ቤተሰብ ነኝ ከመሐመድ ከበጣም በጣም በጣም ቤተሰብ ነን። ላይክ ከግሩፓችን ውስጥ አንዱ ነው መሐመድ ማለት ነው። ወንድሜ በሉት ቤዚክሊ። ከዛ እኔ የምልሽ የሆነ ጥያቄ ያለኝ ምናምን አለኝ። ኦኬ አልኩትኝ። ሌላ ፌስቡክ አካውንት አለሽ ወይ አለኝ። ላይክ ከራስሽ ፌስቡክ ውጪ ሌላ ፌስቡክ አካውንት አለሽ ወይ አለኝ። የለኝም አልኩትኝ። እና ከመሬት ተነስቶ እንደዚህ የሚጠይቀኝ ሰው ስላልሆነ መሐመድ እኔ መሰለኝ ምንድን ነው መሐመድ ፌስቡክ ገብቶ እንዲህ ሲያይ ምናምን በአጋጣሚ ሌላ አካውንት አየ በእኔ ስም ሱዛና ሲራጅ የሚል። ከዛ አይቶት በቃ እንዲሁ ሊጠይቀኝ ነው የመሰለኝ ማለት ነው። ሶ አይ ዋዝ ላይክ ያ እኔ ሌላ ፌስቡክ አካውንት የለኝም አልኩትኝ። ምን ነው ሌላ በእኔ ስም አይተህ ነው ወይ ስለው፣ አዎ እና ያንቺ ከሆነ ብዬ ነው ስለው፣ እኔ የለመድኩት ነገር ነው በእኔ ስም በእኔ ፎቶ ምናምን ፌስቡክ፣ ኢንስታግራም ብዙ አለ፣ ቲክቶክ ላይም አለ እና ያ በጣም ብዙ ጊዜ እንደዛ ይሆናል። በእኔ ፎቶ በእኔ ስም ሌላ ፌስቡክ ይከፍታሉ እና አዲስ ነገር አይደለም። ግን እኔ አይደለሁም የኔ አካውንት ይሄ አለ። ሁላችንም ያው እዛ ላይ ፍሬንድስ ነን ከነ አቡበከር ጋር ከሌሎቹም ጋር ከሁሉም ጋር ፍሬንድስ ነኝ። እሱ ነው ትክክለኛ አካውንት ያልኩት። በቃ በዚሁ የሚያልቅ መስሎኛል ኮንቨርሴሽኑ። በቃ ኦኬ ነው እንዴ ምናምን ብሎኝ የሚያልፍ መስሎኛል ማለት ነው። ግን አይደለም፣ ነገሩ ከባድ ነው። ኦኬ አይ የሆነ ሰው እኮ በሱ አካውንት ስካም ተደርጎ ነው ማለትም ተጭበርብሮ ነው አለኝ። ሶ አሁንም ቢሆን ተጭበርብሮ ነው ብሎ ሲል እኔ መሰለኝ በቃ ጀስት በዛ አካውንት እያዋሩት ግን ሸወዱት። እኔ ሳልሆን እኔን ሆነው አዋርተውት ከዛ ግን እኔ ያለመሆኔን ሲያውቅ ያው ተጭበረበረ። እሱን አይነት መጭበርበር ነው። ላይክ ካትፊሽ ነው ያሰብኩትኝ። ሶ ተጭበርብሮ ነው ሲለኝ ኧረ እባክህ ኦኬ በጣም ሶሪ በልልኝ፣ ጀስት የኔ አካውንት አይደለም፣ ግን ብዙ ጊዜ እንደዛ ይገጠማል ምናምን ነገር አልኩትኝ። ያ በጣም ከባድ ነው እኮ በእናትሽን $10,000 ነው የተጭበረበረው አለኝ። በዛ ሰዓት ጋይዝ ልጁ በጣም እንትን ነው መሐመድ በጣም ቀላጅ ነው ሲጀመር። ላይክ ፕራንክ ማድረግ ይወዳል ሰዎችን። መሐመድ የሚታወቀው በፕራንክ ነው። ሶ ህይወታችን ሙሉ ሲሪየስሊ አንወስዶም። የሆነ ነገር ካለ መሐመድ የሆነ ነገር ካለ ቢያንስ 1-5 ጊዜ ደጋግሞት ነው ሲሪየስ ነኝ ወላሂ ምናምን ብሎ ካልሆነ አናምነውም። አንዴ በአንድ ቃል የሆነ ነገር በአንዴ አናምነውም መሐመድ። ለምን ህይወቱን ሙሉ ፕራንክ ሲያደርገን ወይ ሲቀልድብን ነው የሚኖረው ማለት ነው መሐመድ። እና እኔ ፕራንክ እያደረገኝ መስሎኝ ማንነቱ ስለሆነ መሐመድ ሀሀ ምናምን ነገር እለዋለሁ ማለት ነው። ከዛ ላይክ ነው አም ሲሪየስ ነኝ ምናምን ነገር ይለኛል። ኧረ እባክህ አትቀልድ። በቃ እኔ በጭንቅላቴ ቀጥታ ይመጣልኝ መሐመድ አካውንቴን ሌላ ላይክ በእኔ ስም አድርጎ ሌላ አካውንት ስላገኘ ይህን አጋጣሚ ተጠቅሜ ልቀልድባት እና ላስደንግጣት ብሎ ሆም ብሎ የደወለልኝ የመሰለኝ ማለት ነው። ሶ ኧረ መሐመድ በአላህ ምናምን እኔን እኮ አሁን መሸወድ አትችልም። እኔ በቃ ዳስት እኔ በልቼሃለሁ አንተን እንተዋወቃለን ምናምን ነገር አልኩት። ከዛ ኖ ላይክ ከልቤ ነው ወላሂ ምናምን ነገር በጣም ሲሪየስ ሆነ። መሐመድ ሲሪየስ ሲሆንም ደግሞ እናውቀዋለን።
እና የምርህን ነው አልኩት። አዎ። አንድ 5 ጊዜ አስደገምኩት። ወላሂ በል የምርህን ነው? አዎ ወላሂ የምሬን ነው ምናምን አለኝ። በጣም ላይክ ሂ ዋዝ ሲሪየስ። ከዛ እንዴ በእኔ ስም የሆነ ሰው አዎ አለኝ። እኔ ወላሂ ስለዚህ ጉዳይ ምንም ማውቀው ነገር የለም። እኔ እስከ ዛሬ የሚመስለኝ በእኔ ስም አዎ አካውንት ይከፈታል፣ ፌስቡክ ላይ፣ ኢንስታግራም ላይ፣ ቲክቶክ ላይ ይከፈታል። በእኔ ስም እንኳን ባይጠቀሙ የኔን ፎቶም ሊያደርጉ ይችላሉ። ግን እንዲሁ ዝም ብለው ፎቶዬንና ስሜን የሚጠቀሙ ነው እንጂ የሚመስለኝ የእውነት ሰው የሚያጭበረብሩበት፣ በገንዘብ ሰው የሚያጭበረብሩበት አልመሰለኝም፣ የእውነት ማለት ነው። ከዛ እንዴት እንደዚህ ሊሆን ቻለ ምናምን ነገር አልኩትኝ። የሆነ ማቀው ልጅ ነው እና እሷን እያዋራችው አይ ቲንክ የምታወራው ላይክ በፍቅር መንገድ ነው ላይክ አርጋ የምታወራው እና ግን 10,000 ብር አጭበረበረችው እና እሱ ደግሞ ያው እኔ ማንነቴን ስለማያቀኝ መሐመድ ማንነቴን ያውቃል። ግን ያኛው ልጅ እንደዚህ አይነት ሰው ሰው ብር ማጭበረብር ሰው እንዳልሆንኩኝ ስለማያቅ በጣም እርግጠኛ ሆኖ ሱዛና ናት ብሎ ደመደመ ማለት ነው። ራሷ ናት የምትሆነው ምናምን ነገር ብሎ እንትን አለ እና ለመሐመድ ሄዶ በቃ በጸባይ ተቀበልልኝ ብሬን ምናምን እሷ ናት በእርግጠኝነት ምናምን ነገር አለው። መሐመድ ደግሞ አይ ሱዛና እንደዚ አይነት ሰው አይደለችም፣ ግን እኔ እጠይቅልሃለሁ ጠይቅልኝ ስላልከኝ እጠይቅልሃለሁ ብሎት ነው መሐመድ የደወለልኝ ለእኔ ማለት ነው። ግን መርሳት የሌለብኝ ነገር ስታናገረው መጀመሪያ ስታናገረው በእኔ ፎቶ አይደለም ያናገረችው፣ በሌላ ሰው ፎቶ ነው ያናገረችው። ግን ልጅቷ የሆነ ህንዳዊ ኦር የሆነ ብቻ ባንግላዴሽ ምናምን ኢንስታግራም ላይ ታዋቂ ናት እና ትንሽ እኔን ትመስላለች ላይክ አለባበሷ። ግን ልጅቷ በጣም ቆንጆ ናት። ኦኬ እኔ እሷ ላይ ቁንጅና አልደርስም። ላይክ ታዋቂ ናት ልጅቷ እና ግን ትንሽ አለባበሷ ስታይሏ ምናምን እኔን ትመስላለች እና አዶኖ ለምን እኔ እንደመሰልኩት ግን አላወቅኩም። በእኔም ስም አድርጋ አይደለም ያናገረችው፣ መርሳት የሌለብኝ በእኔ ስምም በእኔ ፌስቡክ ፊትም በእኔ ፌስቡክ ስምም አድርጋ አይደለም ያናገረችው። ግን እሱ በኋላ ላይ የራሱን ሪሰርች ሲያደርግ ምናምን በቃ ምን ድምዳሜ ላይ ደረሰ? ሱዛና ናት የሚለው ድምዳሜ ላይ ደረሰ። ለምን እኔ ላይ እንደደመደመ አላወቅኩም። እንዳልኳችሁ በእኔ ፎቶና በእኔ ምናምን አይደለም ያናገረችው፣ ጀስት የኔ ይመስላል ፎቶዋ ማለት። ከዛ ሰርች ሲያደርግ ፌስቡክ ላይ ሌላ የኔ አይነት ስም አገኘና ላይክ የኔ አይነት አካውንት ሱዛና ሲራጅ የሚል እና በእኔ ፎቶ ሆኖ ግን የኔ የራሴ አካውንት አይደለም፣ ያ የተጭበረበረው ልጅ ማለት ነው። ከዛ እሷ የምሰራበት ቦታ ምናምን ብላ የነገረችው የምትኖርበት ቦታ ምናምን ብላ የነገረችው እዚህ የኔ የውሸት አካውንት ላይ ነው። ላይክ አንድ አይነት ነው ኢንፎርሜሽኑ። አዶኖ ሴንስ የሚሰጥ ከሆነ እየተረዳችሁኝ ነው ብዬ አስባለሁ። ላይክ ልጅቷ እኔ የምኖረው ሎስ አንጀለስ ነው፣ ምሰራበት እንደዚህ የሚባል ኮስሞቲክስ ነው ብለዋለች። በእኔ አካውንት አይደለም እንደዛ ብላ ያወራችሁ፣ በሌላ ሰው ፎቶ እንደዛ ብለዋለች። ከዛ ሱዛና ሲራጅ ብሎ ሰርች ሲያደርግ ደግሞ ሱዛና ሲራጅ የኔ አይነት አካውንት የውሸት አካውንቱ መጣለት እና እዛ ላይ እሷ ያለችው የምትሰራበት ቦታ ወርክስ አት የምሰራበት ቦታ ተብሎ እንደዚህ ኮስሞቲክስ ስላል የሚኖርበት ቦታ እንደዚህ ሎስ አንጀለስ ማች አደረገለት ለሰውየው። ስለዚህ ሱዛና ናት ብሎ ደመደመ ማለት ነው። ስለዚህ እንዳልኳችሁ ካራክተሬን ስለማያቅ ማንነቴን ስለማያቅ አይቺማ ሌባ ናት ብሎ ከዛ መሐመድም ሰውየውን አይ እንግዲህ ላስደስተው ብሎ ደውሎ ጠየቀኝ። በደንብ እኔ ነገርኩትኝ እኔ እንደዛ አላደረኩም ብዬ ማለት ነው። ሰውየው ልጅቷን በስልክ ብቻ ነው የሚያወራት የነበረው። በቪዲዮ ኮል ኦብቪየስሊ አላወሩም ትክክለኛ ሰው ስላልሆነች። አይ ቲንክ በስልክ ራሱ በትክክል ያወሩ አያወሩ አላወኩም። ግን ልጅቷ ከዚህ በፊት የላከችልኝ ቮይስ አለ፣ ቮይስ ኖት ማለት ቮይስ ድምፅ እና እሱን ልላክልህና እስቲ አመሳከር እቺ ሱዛና ትሁን አትሁን የሚለውን ቼክ አድርገው ምናምን ነገር ብሎ ለመሐመድ ላከለት። ኦኬ ብሎ መሐመድም ሲሰማው ለአንድ ሰከንድ ልክ የሆነ ነገር ስትል ወዲያ አወቀን ያለ መሆኔ። ያው እኔ ድምፄ ታውቁታላችሁ ጋይዝ፣ አሰማችኋለሁ የእሷን ድምፅ። አሁን የኔና የእሷ ድምፅ ምንም አንድ አይነት አይደለም። አብዱ ምንድን ነው የምትለኝ? ለምንድን ነው ማትሰማኝ? አሁን እኔ ካሊፎርኒያ አይደለሁም፣ እኔ ካናዳ ነው ያለሁት። ትላንት የሰጠሁ ቁጥር አለ አይደለ? በሱ ዋትስአፕ ደውል። የመጀመሪያውን ስልኬን አክሰስ እያደረኩት አይደለም። ደግሞ የምን ሰርጀሪ ነው? ምንድን ነው የምታወራው? ደግሞ ስልክ አሁን እየጠራ አይደለም። እሱ ስልኬ እኔ ጋር አይደለም። አንሺው ምናምን አትበለኝ። በሱ ስልክ አትደውልልኝ። በቃ ጠፍቷል ብዬ ያኔ ነው የዛሬ 1 ወር ነግሬ ነበር አይደል እንዴ?
ደግሞ ብሎክ ያደረገኝ ለምንድን ነው? እኔ እኮ ስልኬ ከጠፋ በኋላ አንተን በምን አክሰስ እንደማደርግ ግራ ገብቶኝ በስንት እንትን ፌስቡክ ላይ አግኝቼ እንደገና ኮሜንት ላይ ገብቼ ነው እንደው እንድታወራኝ ብዬ ከዛ ጭራሽ ብሎክ አደረከኝ። ለምንድን ነው? እንዴት ነው ብሎክ ያደረከኝ? ከዛ በኋላ ተውኩ በቃ እንደፈለክ ብዬ። ምክንያቱም የኔን ስልክ ተጠቅመው ሌላም ሰው ተጭበርብር ያለው ምናምን የሚል ስለነበረ ምናልባት አንተ ጋር እንዳይደርስ ብዬ ነበረ። እኔ ግን እያንዳንዱ ያደረኳቸውን የምሰራቸውን ውስጥ ነው የውስጥ ሁሉንም ነገር የሚያክሰው ነው እንደዛ ያደረገውና ሜቢ አንተም እንደዛ የምትል ከሆነ ተጭበርብር ያለው የምትል ከሆነ ቅድሚያ ልደርስልህ ነበር ያወራሁ። ኤኒዌይስ አሁንም መፍትሄ ያናጣም ምልህን ነገር ስማ፣ በዚህኛው ደውልልኝና እናወራለን ብዬ ነበር እኔማ። ኦኬ ሶ እንደሰማችሁት ከሆነ ምንም አንድ አይነት ድምፅ የለንም፣ አወራራችንም ምናምን አንድ አይነት አይደለም። እና ነገረው በቃ እቺ ሱዛን አይደለችም። እኔ ደግሞ ለመሐመድ ነገርኩት። በፈለገው መንገድ እኔ ልተባበረው ፍቃደኛ ነኝ። ያለው ጥያቄ ካለ ይጠይቀኝ። ፖሊስም ሄዶ መክሰስ ከፈለገ እኔ በጣም በራስ መተማመን ስላለኝ እኔ ያለመሆኔ ሄዶ መክሰስ ይችላል። ሄጄ ምሰጥለት ቃል ካለ በቃ ምንም አይነት ትብብር ከኔ የሚፈልገው ነገር ካለ እኔ ተባበረዋለው። እኔ ጋም ደውሎ እኔን ማውራት ከፈለገ ይችላል። ከዛ ደግሞ ጥያቄ ካለው ማንኛውም አይነት ጥያቄ ይደውልልኝ። ብቻ እኔ እንዳልሆንኩኝ ይወቀው እና በጣም ይቅርታ አዝናለሁ በእኔ ስም እና በእኔ ፊት እንደዚህ። ያው ልጅቷ የኔን ስምና የኔን ፊት አልተጠቀመችም፣ ግን ሪጋርድለስ ስለተጭበረበርክ በጣም አዝናለሁ እና ዱዓ አረግልሃለሁ፣ አይዞህ በርታ ምናምን በልልኝ ያልኩትኝ ለመሐመድ። እና በቃ ያኔ በጣም ገረመኝ፣ እንዴት ሰው ለማያውቀው ሰው $10,000 ይሰጣል ብዬ በቃ ልጅ እንዴ ደግሞ ልጅቷ የምታወራው እንደሰማችሁት ከሆነ በአማርኛ ነው። እና እንዴ እኛ አበሾች እኛ ኢትዮጵያውያኖች ሰውን ማጭበርበር ጀመርን ማለት ነው። ደግሞ እርስ በርሳችን ላይክ እንዴት ሰርተን እንደምናመጣው እናውቃለን። ብሩኒ ነው እንዴት አንተሳሰብም? እንደው መደጋገፍ ካልቻልን አትሊስት መዘራረፍ ጀመርን ማለት ነው ብዬ በጣም አዘንኩኝ። ሊትራሊ እንዴት በቃ ለምን የራሳችንን ሰው ትዘርፋለች? እንደው ሌባ ከሆነች እንኳን ለምን የራሳችን እንዴት ለፍቶ እንደሚያመጣው እኮ የኢትዮጵያ ሕዝብ ብሩን ወላሂ በተለይ ዲኤምቪ 3 ስራ 2 ስራ ሰርተው ያመጡትን ስራ አሚን ያመጡትን ገንዘብ እንዴት እሷ እንደዚህ አጭበርብራ ትወስዳለች ከራሷ ሀገር ሰው ብዬ በጣም አዝኜ አይ ቲንክ ሙስሊምም ናት መሰለኝ። ስለዚህ ወዴት እየሄድን ነው እኛ ሙስሊሞች ብዬ አዝኜ በቃ እንትን አልኩኝ ማለት ነው። ብቻ እንደዛ አለፈ ማለት ነው ከሱ ጋር የነበረው ታሪክ። ከዛ ደግሞ ህይወቴን እየቀጠልኩ እያለ ጋይዝ ህይወቴን እየቀጠልኩኝ ነው። አንድ ሰሞን ላይ ቲክቶክ ላይቭ ላይ በጣም ገባ ነበር። አሁን እንኳን ትቻለው። ሶሪ ጋይዝ፣ በዚሁ አጋጣሚ ልንገራቸው። አይ ዶንት ቲንክ ያን ያህል እንደ ድሮ የቲክቶክ ላይቭ ላይ መመለስ አይመስለኝም። አይ ዶንት ቲንክ ከኔ ባህሪ ጋር የሚመጥነኝ አይመስለኝም። አሰብኩበት እና ያን ያህል ሁሌ መግባት ምችል አይመስለኝም። ቲክቶክ ላይቭ እገባለሁ ግን ልክ እንደ ሌላው ሰው ላይክ ላይቭ ስትሪመር መሆን ምችል አይመስለኝም። እንደዚህ በየቀኑ እየገባው እንደዚህ ከሰው ጋር ባትል ማድረግ ምናምን ምችል አይመስለኝም። ሶ I'm not doing that anymore. But at some point ሲደብረኝ ህይወቴ ላይ ጓደኛዬም ሀቢባ የምትባለው ቤስት ፍሬንዴ እስቲ ላይቭ እንግባ ምናምን ስትለኝ I was like okay ብዬ የሆነ ሰሞን በጣም በየቀኑ ላይቭ እየገባው ነበር ቲክቶክ ላይ ማለት ነው። እና እንደው ሱስ ያዚዛል ጋይዝ፣ ሱስ ሁላ ይዞኝ በቃ ኤቭሪዴይ ቲክቶክ ላይቭ እየገባው ነበረ። እና ብቻ ቲክቶክ ላይቭ ገብቼ እንደለመድኩት የባጤ ቁጡን እያወራው እየለፈለፍኩ እያለ ከስር ምን ሚል ቴክስት ይመጣልኛል ኮሜንት ላይ ዩ ስቲል ማይ መኒ ብሎ የሆነ ሰው ጻፈ ማለት ነው። አም ላይ ኢግኖር አደረኩት መጀመሪያ ላይ። ከዚ ቲክቶክ ላይ ወይም ኦንላይን ላይ ብዙ ነገር ብዙ ሰው ብዙ ነገር ይላል። ስለዚህ እያንዳንዱን ነገር ሲሪየስሊ አንወስደውም። ስለዚህ አለፍኩትኝ። ከዛ መልሶ ድጋሚ ዩ ስቲል ማይ መኒ ምናምን ጊቭ ሚ ማይ መኒ ኦር ሳምቲንግ ላይክ ዳት ብሎ ሰውየው ኮመንት አደረገ ማለት ነው። ያው በእንግሊዝኛ ብሬን ሰርቀሸዋል ብሬን መልሺ እያለኝ ነው። እና ማነህ አልኩትኝ። ከዛ እንደ እኔ ብሬን ወሰድሽው ምናምን ወላሂ በል አልኩትኝ። ወላሂ አም ሲሪየስ አስገብኝ ላይቭ ላይ እና እነግርሻለሁ ምናምን አለኝ። የሆነ ሰው ያ ሰውዬ ስለተጭበረበረ አሁንም ሌላ ሰው መጣ፣ ሌላ ቪክተም መጣ ብዬ እዛ ከሆነ አልኩትኝ
በውስጥ መስመር ሜሴጅ ላክልኝና አዋራሃለሁ በዚህ ጉዳይ አልኩትኝ። በኋላ በውስጥ መስመር ስልክ ቁጥሩን ላከልኝ ማለት ነው። ስልክ ቁጥሩን ላከልኝና ደወልኩለት። እያወራን ነው። ሰውየው የሚኖረው ሚኒሶታ ነው። ወዲያው ግን እሱ ልክ እኔ ስልክ ደውይለት ልክ እሱን ማውራት ስጀምር ገባው እኔ እንዳልሆንኩኝ የእሱን ብር የወሰድኩት ኦሪጂናል አጭበርባሪዋ እኔ እንዳልሆንኩኝ ገባው። ለምን በድምፄ አወቀኝ። መጀመሪያ ስናወራ ምንድን ነው ያወራ ነው? እኔ ሚኒሶታ ነው የምኖረው እና በአንቺ ፎቶ ፌስቡክ ላይ ተጭበርብር ያለው አለኝ። ይሄን ይመስላል የፌስቡክ ፔጁ ማለት ነው። እና ስሙም እኔ በኦሮምኛ ስም ነው የፔጁ ስም እና በእኔ ፎቶ ነው የተጠቀመችው እና በእኔ ፎቶ ተጠቅማ በሌላ ሰው ስም አርጋ ስታዋራው እንደነበር ነው የነገረኝ። እንዳለው ከሆነ ሲያወሩ ነበር ምናምን፣ በስልክም ሲያወሩ ነበር፣ በቮይስም ስታወራው ነበረ። አንድ የነገረኝ ነገር ምንድን ነው ልጅቷ የምታወራው በኦሮምኛ ነው። እኔ ኦሮምኛ አልችልም እና ለሱ እንደነገረችው ከሆነ አይ ቲንክ ተወልዳ ያደገችው ወለጋ ነው። አይ ቲንክ ወለጋ ነው ተወልጄ ያደግኩት እና የወለጋ ልጅ ነኝ ምናምን ብላ በኦሮምኛ ነው የምታወራው። እኔ ተወልጄ ያደግኩት አዲስ አበባ ነው። ኦሮምኛም አልችልም እና ነገርኩት። ኦሮምኛ ትችያለሽ ሲለኝ ኦሮምኛ አልችልም፣ እኔ ተወልጄ ያደግኩት አዲስ አበባ ነው። በእርግጥ አባቴ ወለጋ ነው ተወልዶ ያደገው፣ ግን እኔ ወለጋ ሄጄም አላቅም፣ ኦሮምኛም አላወራም፣ አልችልም ብዬ ነገርኩትኝ። እና ኦኬ ምናምን አለ። የሆነ የኦሮሞ ልብስ ለብሼ ለሰርጌ የተነሳሁትን ፎቶ ነው የተጠቀመችው እና ያ እሱ ባህሌ ነው። በእርግጥ የአባቴ ሀገር ነው፣ ለዛ ነው እሱ ፎቶ አድርጌ የተነሳሁት። ከዛ ውጪ ግን እኔ ኦሮምኛም አልችልም፣ ወለጋም ሄጄ አላቅም ምናምን ነገር አልኩትኝ። ወዲያው ገባው በአክሰንቴም። አይ ቲንክ ሴትዮዋ ድንገት አማርኛ እንኳን ከቀላቀለች አማርኛዋ እንደኔ እንዳልሆነ ገባው። ወዲያው ድምጻችንም አንድ አይነት አለመሆኑ ገባው። ብቻ ከሁሉም የገረመኝ ነገር ደግሞ በጣም ከዚህ ታሪክ ብዙ የሚገርሙ ነገሮች አሉ። ግን አንዱ እቺ ሴትዮ ደግሞ እስከ ጥግ ድረስ ነው የሄደችው እኔ መሆኔን ለማሳመን። ፌስታይም ቪዲዮ ኮል እና ሲያወሩ ምን ታረጋለች? ፎቶ ላከልኝ ቪዲዮ ኮል አውርተናል ብሎ ማለት ነው። እና ፎቶውን ሳየው አሳያቸዋለሁ። ይሁን አጠገብ ያርጌ ፎቶ ይሄን ይመስላል። እንደምታዩት ከሆነ ፎቶውን ሳየው መጀመሪያ ሳየው ማናት ነው ያልኩት። እንጂ ማናት? ከዛ ትንሽ ዙም ሳረገው ምናምን የሆነ ቅንድቡ ምናምን የኔ አይነት ቅንድብ ይመስላል። ትንሽ መልኩ የኔ ይመስላል፣ ግን እኔ እንዳልሆንኩ ደግሞ ያስታውቃል። የሆነ ስላክ የኔ ፊትና የሌላ ሰው ፊት አንድ ላይ ተጨምሮ ነገር ነው የሚመስለው። የሆነ ፓርቱ እኔን ይመስላል፣ የሆነ ፓርቱ ደግሞ እኔን አይመስልም። ስለዚህ ስላክ የኔ ፊት ከሌላ ሰው ፊት ጋር ተደምሮ ነው የሚመስለው ፎቶን ሳየው። እና እንደዛ አርጋ በኤአይ በአርቲፊሻል ኢንተለጀንስ ፊቴን ቀያይጣው ከራሷ ፊት ጋር ቀላቅለው ምናምን ነገር አርጋ አወራችሁ በቪዲዮ ኮል አውሪኝ ሲላት ማለት ነው። እና ያኔ የገባው እሱም ትንሽ እያጭበረበረች መሆኑ ከዚህ ያስታውቃል። የሆነ አርቲፊሻል ነገር፣ ትክክለኛ ፊት እኮ እንደዚህ ነው ዩት ጋይዝ። የእሷ ፊት የሆነ ፊቷ ላይ የሆነ አሻንጉሊት ተለጥፎ ወይ ፊልተር ነገር ነው የሚመስለው ፊቷ። ያስታውቃል የእውነት እንዳልሆነ ፊልተር እንደሆነ ያስታውቃል። ወዲያው ገባው። ግን ኦልሬዲ በዛ ሰዓት ሲጠራጠር ኦልሬዲ እሱ እባካችሁን ከበሮ ምቱልኝ በተጠራጠረበት ሰዓት ኦልሬዲ እሱ $93,000 ተበልቶ ነበር ጋይዝ። $93,000 ከተበላ በኋላ ነው የጠረጠረው። ኦኬ በእኔ ስምና በእኔ ፎቶ እንደኔ ሆና እያወራችሁ $93,000 አጭበረበረችው። ኦኬ እኔ ራሱ ዋት ላይክ እኔ $93,000 ሲለኝ ኦልሞስት ፌንት ልነቅል ነበር። ዋት ማይ ጋድ! እሱ ያለውን ገንዘብ ነው የሰጣት ወይስ ትርፍ ገንዘቡ ነው? በጣም ሀብታም ቢሆን ነው ሰውየው። ግን በዚህም ሆነ በዛ $93,000 ነው የተጭበረበረው። $93,000 ነው የተጭበረበረው ጋይዝ። እንዴት እስቲ በኢትዮጵያ ብር እስቲ ምቱልኝ ፕሊዝ፣ ምቱልኝ። እኔ መትቼው ልመለስ። ቆይ ጋይዝ መትቼው መጣው። ወደ 15 ሚሊዮን የኢትዮጵያ ብር ነው የተጭበረበረው ጋይዝ። 15 ሚሊዮን ብር ለማያውቃት ሴት ላከ። ለማያውቃት ሴት በቪዲዮ ኮል አውርቷት። ቪዲዮ ኮል እኮ ያወራት
$93,000 ከላከላት በኋላ እኮ ነው ሌላ $10,000 ሊልክላት ሲል እኮ ነው ቪዲዮ ኮል ሲያወራት ፊልተር መሆኑ ታወቀው፣ አርቲፊሻል ኢንቴሊጀንስ መሆኑ ታወቀውና ያቺን $10,000 ሴቭ አደረጋት። ከመላክ ተረፈች ያቺ $10,000 እንጂ $93,000 ወይም በኢትዮጵያ 15 ሚሊዮን ብር ነው የላከላት ማንነቷን ለማያውቅ ሴት። ምን ትላላችሁ? እኔ እንኳን ስራዬን ቀይሬ አጭበርባሪ ልሁን እንዴ ብዬ ለአንድ ሰከንድ አሰብኩበት። እነዚህ ወንዶችን ላምታታቸው እንዴ ብዬ ለአንድ ሰከንድ አሰብኩበትና አይ ጀሃነም ነው ምገባው፣ ጀሃነም ከምገባ ይቅርብኝ ብዬ ተውኩት። ፎቶዬን መሸጥ ልጀምር እንዴ ነው? እንደዚህ ሁሉ ብር የምታገኙበት ከሆነማ ሊችሊ $93,000 ኦኬ። ሶ $93,000 ነው የተበላሁት አለኝ። አይ ነው ደጋገምኩት ይሄን ቁጥር ግን በጣም ገርሞኛል። ለዛ ነው እኔም በሰዓቱ ሲነግረኝ በጣም ገርሞኝ ወይ ብቻ እንደዛ ሰጣት ሰውየው። ወዲያው እኔን ሲያወራኝ ገባኝ እኔ መሆኔ። ፌስ ታይም አወራሁት እኔ ባይዘው ቪዲዮ ኮል ደወልኩለት እኔ አለመሆኔን ለማሳየት ቪዲዮ ኮል አጠገቤ ባለቤቴን አድርጌ ኢብራሂምን አድርጌ ማለት ነው። ቪዲዮ ኮል ደወልኩለት። እንደምታየኝ እኔ ፌስ ታይም ይኸው አሻንጉሊት አይደለም ፊቴ ላይ ያለው፣ ፊልተር አይደለም ያለው። ኦኬ ጀስት እኔ ነኝ። እኔ የምኖረው ላስ ቬጋስ ነው። እሷ የት ነው የምኖረው ነው ያለችው። አይ ዶንት ኖ ካናዳ ነው እኖራለሁ ያለችው፣ ሎስ አንጀለስ ነው አይ ዶንት ኖ የት እንደምትኖር አላውቅም ያለችው እንጂ ትክክለኛ ማንነቷን ማን ያውቃል። ብቻ እንደዚህ ነው የምትኖር። እኔ የምኖረው ላስ ቬጋስ ነኝ፣ ባለትዳር ነኝ፣ ከጾታ ወንዶች ጋር አላወራም ኢንተርኔት ላይ፣ የራሴ ህይወት ያለኝ ሰው ነኝ። እኔ እንደዚህ አይነት ሰውም ደግሞ አይደለሁም አልኩትኝ። ወዲያው ገባው እሱም እና በቃ በጣም አዝኗል። ላይክ በጣም ኤርፖርት ነው የምሰራው ሚኒሶታ ውስጥ አለኝና ስንት 9 ዓመት ምናምን ሰርቼ ያጠራቀምኩት ገንዘብ ነው ምናምን ነገር አለኝ። በጣም አዘንኩኝ። እሺ እኔ ምን ላደርግ አልኩት። ምንም ደግሞ በክሪፕቶ ምናምን ነው የሚወስዱት፣ ይሄ ክሪፕቶ ከረንሲ ምናምን ቢትኮይን ምናምን አድርገው ያችኛዋም $10,000 የወሰደችበት ይሄኛውም እንደዚህ ነው። እንደውም የምጠራጠረው አንድ አይነት ሴት ሳትሆን አይቀርም። ሁለቱ የመጀመሪያ 10,000 የበላችውና እችኛዋ አንድ አይነት ሴት ሊሆኑ ይችላሉ። አላህ ነው የሚያውቀው። ብቻ በክሪፕቶ ከረንሲ ምናምን ነገር አድርገው ነው የሚቀበሏቸው እንጂ እንደዚህ የዚህ ሀገር በባንክ ቀጥታ የሁሉ ገንዘብ መላላክ አይቻልም እኮ አይታሰብም። ኢቭን ባንክ ውስጥ ገብተሮቹ ዋየር ልታደርጉት ስትሞክሩ ራሱ እኔ ባንክ ሰራ ነበር በፊት እና ይህ ሁሉ ብር ለሰው ስትልኩ እኛ አጣርተን ነው እንጂ የምንልከው ዝም ብለን አንልክም ነበር። ለማን ነው የምትልከው? ለምታውቀው ሰው ነው ወይ? ለምን እንዳይጭበረበር ያ ሰው ማለት ነው። ስለዚህ ቀላል አይደለም እንደዚህ ለሰው የሁሉ ብር መላክ። ግን አይ ቲንክ በዚህ እንዳልኳችሁ በክሪፕቶ ከረንሲ ምናምን አድርጋ ስለተቀበለችው ነው እንደዚህ በቀላሉ ያገኘችው ይሄን ገንዘብ። ሶ ዛሬ የመጣሁት ማለት ነው ዋና ላስጠነቅቃችሁ ነው፣ ተጠንቀቁ ልላችሁ ነው። በእኔ ፎቶ እና በእኔ ስም ሰው እየተጭበረበረ ነው። ትክክለኛ ኢንስታግራም አካውንቴን ላሳያችሁ። ኦኬ ይሄን ይመስላል። ፎሎወሮቼ ይሄን ያህል ናቸው። ያለኝ ፖስት በቃ ይሄ ነው ትክክለኛ ኢንስታግራም አካውንቴ። ትክክለኛ ቲክቶክ አካውንቴ ደግሞ ይሄ ነው። ላይክ ሌላ ቲክቶክ ካያችሁ እኔ አይደለሁም። ይሄ ነው ትክክለኛ አካውንቴ። ኦኬ ሶ ፌስቡክ ደግሞ ፌስቡክ እንዲሁ ዝም ብዬ ላሳያችሁ እንጂ እኔ አልጠቀመውም ፌስቡኬን። ትክክለኛ ፌስቡክ ይሄ ነው፣ ግን ይሄ አልጠቀመውም። ቴክስት ብታደርጉልኝ አልመልስላችሁም። ፍሬንድ ሪኩዌስት ብትልኩልኝ አልመልስላችሁም። ለምን? እንደው በአመት አንዴ እንኳን ትዝ ብሎኝ ብገባ ነው ፌስቡክ። አልጠቀምም ፌስቡክ። ግን ትክክለኛው ፌስቡክ ደግሞ ይሄ ነው። ከዚህ ውጭ ያለ ሰው ማንም ሰው ሊያናግራችሁ ከሞከረ እኔ አይደለሁም። ራሳችሁን ጠብቁ። ኦኬ በእኔ እንዳታሳቡ። የእኔ ጥፋት አይደለም። እኔ ፎቶ መለጠፌ ማንም ሰው ፎቶ ይለጥፋል። ኦኬ እኔ የኢንተርኔት እንትን ነኝ፣ የሚዲያ ሰው ነኝ። ሚዲያ ከድሮ ጀምሮ ነው፣ አሁን አይደለም የጀመርኩት። ኢንስታግራም መጠቀም የጀመርኩት 2017 በትክክል እንጂ ቆይቷል ከከፈትኩኝ ኢንስታግራም። ግን በትክክል መለጠፍ የጀመርኩት ከ2016 ምናምን ጀምሮ ነው ኢንስታግራም መለጠፍ የጀመርኩት። ይሄ አዲስ አይደለሁም እኔ ለሶሻል ሚዲያ ማለት ነው። ዩቱብ 5 ዓመት ወደ 6 እየተጠጋው ነው። ስለዚህ ለእኔ እኮ አሰብኩበት፣ በቃ ሰው እንዳይጭበረበር ብዬ ፎቶ መለጠፍ ላቁም፣ ሁሉ ነገር ላንሳ አልኩኝ። ግን ይሄ እኔ እወዳለሁ ላይክ ሶሻል ሚዲያ ይሄ ሀቢ ነው። በትርፍ ሰዓት የሚያስደስተኝ ነገር ዩቱብ፣ ኢንስታግራም፣ ቲክቶክ ጀስት ህይወቴን ከእናንተ ጋር ሼር ማድረግ ይሄ ማንነቴ ነው። ይሄ ጀስት የሚያስደስተኝ ነገር ነው በትርፍ ሰዓቴ እና ለዛ ብዬ ማንነቴን የሚያስደስተኝን ነገር ማቆም አልፈለኩም። ግን
እናንተ ደግሞ ራሳችሁን ጠብቁ። ለማታውቁ በተለይ ለወንዶች ነው ማስጠነቅቃችሁ። ለማታውቁት ሰው $5 እንዳትልኩ፣ 5 ብር እንዳትልኩ፣ እንኳን አይደለም $100,000 ማለት ነው። ኖ እንደዚህ አትሞኙ፣ በሴት አትሸወዱ። ኦኬ እንደዛ አታድርጉ። ጀስት ራሳችሁን ጠብቁ እና እሱን ልነግራችሁ ፈልጌ ነው። ሆፕፉሊ የረሳሁት ነገር የለም ብዬ አስባለሁ። ግን አንድ ታሪክ ልጨምርላችሁ። ይሄ እንኳን እንዲሁ በኮሚኒቲያችን በኢትዮጵያ ማህበረሰብ ምን ያህል መጭበርበር እየተለመደ እንደሆነ ምን ያህል እየሰፋ መሆኑን ላስረዳችሁ ፈልጌ ነው። አሁን ይህን ታሪክ እየጨመርኩላችሁ ያለው እኔ ራሴ ልጭበረበር ነበረ ግን ደረስኩበት። ኦፍኮርስ አልሐምዱሊላ። እኔ ደግሞ ልጭበረበር የነበረው ስለዚህ ታሪክ ሌላም ሰው ዩቲዩብ ላይ ለጥፎ ሜንሽን አድርጎት አይቻለው። እኔ ደግሞ ስራ እየፈለኩ ነው፣ ስራ ፈላጊ ነኝ እና ስራ እየፈለኩ እንደሆነ ስለሚያውቁ ስራ ለሚፈልጉ ሴቶች በተለይ ከቤት ሆኖ መስራት ለለመዱ ሰዎች ወይ ለሚፈልጉ ሰዎች ከዚህ በፊት እኔ ስራ ከቤት ውስጥ ነበር የምሰራው እና በዚሁ ስራዬ እንድቀጥል ብዬ ስራ እየፈላለኩ እያለ ይሄ ሰውዬ ከቤት የሚሰራ ስራ እንደዚህ ከአይቲ ጋር የሚገናኝ ነገር እቀጥራለሁ አለኝ። በጓደኛዬ በኩል ነው የመጣው። እሷም ኖርማል ሰው መስሏት ነው ያስተዋወቀችኝ እና ስራ ቀጥርሻለሁ፣ በሰዓት $35 ነው የምከፍልሽ አለኝ። እንትን ምንድነው ሆም ኬር አለኝ አለኝ። እንደ ነርሲንግ ሆም አይነት ነገሮች አሉ አይደለ? ሆም ኬር እንትኖች እንደዛ አለኝ፣ በየቦታው አለኝ። አትላንታ አለኝ፣ ሲያትል አለኝ፣ ሜሪላንድ አለኝ ምናምን አለ ሰውየው። እና እንደዛ ስላለኝ እኔ እዛ ውስጥ አካውንታንት አይነት ነገር የሆነ ቢሊንግ ነገር ላይ ቀጥርሻለሁ፣ በሰዓት 35 ብር ኢንሹራንስ ነው የሚከፍልሽ ምናምን አለ ሰውየው። እኔ ምንም እንድጠረጥረው ያደረገኝ ራሱ ነው። ኖርማል ሰው ሆኖ አይደለም የቀረበኝ። አንድ ነገር ስጠይቀው ሺህ ነገር ያወራል። ምንም ሳልጠይቀው የቤተሰቦቹን እንዳለ ፎቶ ላከልኝ። የውሸት ነው ባይዘወይ ማአት ፎቶ እንደዚህ። እንዴ ምን ለትዳር ነው እንደ የፈለግከኝ? ሁለተኛ ሚስት ነው የፈለግከው? አልገባኝም። እኔ አልጠየኩትም። የሚውሉ ነገር ሳልጠይቀው ብዙ ነገር ሊያሳምነኝ ሊያስረዳኝ ሞከረ። ስላይክ ገና ሳልጠረጥረው እኮ ነው። ገና ለገና ሳልጠረጥረው የጠረጠርኩት መስሎት ገና አንድ ጥያቄ ስጠይቀው 100,000 ነገር ይመልስልኛል። ያኔ ነው የጠረጠርኩት ትክክለኛ ሰው እንዳልሆነ ማለት ነው። ከዛ ምን ያደርጋል እኔ ኦልሬዲ ጠርጥሬዋለሁ ምናምን። ግን ምን አለኝ የሆነ አይነት ሰርቲፊኬት ከሌለሽ መንግስት አይፈቅድም እንድቀጥረሽ፣ ስለዚህ $500 ምናምን ላኪልኝ በዜል እና ከዛ ሰርቲፊኬቱ ይሰጥሻል ምናምን። አሳጥሬ ነው የምነግራችሁ ባይዘወይ ስለኝ ወዲያው ገባኝ አጭበርባሪ መሆኑን። እኔ እንኳን ኦልሞስት 500 ምናምን ብር ብቻ ነው ልጭበረበር የነበረው። ኤኒዌይስ አልሰጠሁትም ለሱ ምንም። ወዲያው አወኩኝ ስካመር መሆኑን። ግን ለእናንተም እንድትጠነቀቁ ቲክቶኩ እንትን ብዬላቸዋለሁ። ስክሪን ሪካርድ አድርጋለሁ፣ ስክሪንሻት አድርጋለሁ። አሁን አይ ዶንት ኖ ዲሊት አድርጎት ይሁን አላውቅም። ይሄ ዶክተር ነኝ ምናምን ያለው ሰውዬ እሱም እንደኔ በሱ ፎቶ ሰው እንትን እያለ ነው። እሱ በቃ እኔ ነው በሉት። እኔ አሁን በእኔ ፎቶ አይደለ ሰው እያጭበረበረው ያሉት። ይሄም ዶክተር ሰውዬ ነው፣ በሱ ፎቶ ነው ሰው እየተጭበረበረበት ያለው። ስለዚህ እሱ ሚዲያ ላይ ወጥቶ ተናግሯል፣ እኔ አይደለሁም እና ይቅርታ በእኔ ፊት እና በእኔ ስም እየተጭበረበራችሁ ከሆነ ግን እኔ አይደለሁም ሌላ ሰውዬ ነው መጥቶ ስካም እያደረገ ያለው ብለዋል። ስለዚህ እናንተም ይሄ የቅድሞቹ ማስጠንቀቂያ ለወንዶች ነበር፣ አሁን ደግሞ ይሄ ለሴት ነው ማስጠንቀቂያ። ከዚህኛ በፍቅር ምናምን ተታለን ገንዘብ የምንልክ ሰዎች አይደለን። ብዙ ጊዜ ግን በስራ ምናምን ደግሞ ልንታለል ስለምንችል ስራ ቀጥራቸዋለኝ፣ የሀገራችሁ ሰው ነኝ እኔ እረዳቸዋለሁ ምናምን ብሎ ከመጣ በዚህም ፎቶ አይሁንና ብቻ የሆነ ሰው እንደዚህ ሊያደርጋችሁ ከሞከረ በፍጹም እንዳታናግሯቸው፣ ፎቶም ምንድነው ብር እንዳትልኩላቸው። ግን እኔ ዋና ማለት የፈለኩት ነገር ምንድነው እንደ ማህበረሰብ ወዴት እየሄድን ነው? እንዴት እርስ በርሳችን እንደዚህ አይነት በቃ አሁን እዚህ ሀገር አሜሪካ ናይጄሪያዎች እና ህንዶች በዚህ ይታወቃሉ አጭበርባሪ በመሆናቸው እና አይ ቲንክ የኛም ስም ሊጠፋ ነው። በቃ በዚሁ ከቀጠለ አይ ቲንክ እነዚህ ኢትዮጵያውያኖች አጭበርባሪዎች ልንባል ነው፣ ልክ እንደ ህንዶች እና ልክ እንደ ናይጄሪያዎች። እና ወዴት እየሄድን ነው? ስማችን እያስጠፋን ነው። ሊሽሊ እኛ የምንታወቀው በደግነታችን ነው፣ በጥሩ ባህሪያችን ነው። እዚህ በሰው ምን ያህል ፍሬንድሊ በመሆናችን ነው፣ በባህላችን ነው፣ በሰው አክባሪነታችን ነው በብዛት የምንተዋወቀው። የሌላ ሀገር ዜጋ አትሊስት የሚያውቅም በዚህ ነው። እና ግን በዚሁ ከቀጠለኛ ልንታወቅ ምንችለው በአጭበርባሪነታችን። እነዚህ ኢትዮጵያዎች ልንባል ነው። ስማችንን አታስጠፉ። ልችሊ እርስ በርሳችንም አንጎዳዳ፣ እርስ በርሳችንም አናጭበርብር።
እና እንደዛ ልላችሁ ነው። ሌላም ፎቶ ሌላ ሰው ልኮልኛል። አይ ዶንት ኖ በእኔ ፎቶ ነው ግን በእኔ ከመጀመሪያ ካሳየኋችሁ ሌላ ነው። ፌስቡክ ይህን ይመስላል። ይሄም ሰው አዶ ነው ብቻ በእኔ ፎቶ የምትጠቀመው ፌስቡክ በእኔ ስም እያጭበረበረች ይሁን አይሁን አላቅም። ብቻ ግን እንድታቁም ፈልገው ይሄ ምን ያደለውም ሌላም ፌስቡክ ላይ ሌላም ማንኛውም ሶሻል ሚዲያ ላይ የኔ ፎቶ ቅድም ካሳየኋቸው ኦፊሻል የኔ ፔጆች በስተቀር ያሉ በእኔም ፎቶ ሆነ በእኔም ስም ሊያናግሯችሁ ሰው ከሞከረ እኔ አይደለሁም፣ አታናግሯቸው። ጀስት እኔም ብቻ ሳይሆን በአጠቃላይ ኦንላይን ላይ ሚዲያ ላይ ማታውቁትን ሰው እንደዚህ ብዙ አታዋሩ። በተለይ ገንዘብ የሚጠይቁ ከሆነ ወዲያው ብሎክ አድርጉ። ማንንም ሰው በእኔም ፎቶ ይሁን አይሁን ማለት ነው። ራሳችሁን ጠብቁ፣ የሀገሬ ሰዎች ራሳችሁን ጠብቁ። እሱን ላስጠነቅቃችሁ ነው የመጣሁት። ለምን እኔ እንትን ፕላትፎርም ስላለኝ ትንሽ ተከታዮች ስላሉኝ እኔ መጥቼ እኔ አይደለሁም እና ተጠንቀቁ ብዬ ካልነገርኳችሁ ማን ይነግራቸዋል ነው። ስለዚህ ለዛ ብዬ ነው። ከዛ ውጪ ጥያቄ ካላችሁ ኮመንት ላይ ጻፉልኝ። በተቻለኝ መጠን ልመልስላችሁ ሞክራለሁ በዚህ ጉዳይ። እንዳልኳችሁ አሁንም ደጋግሜ እንደነገርኳችሁ በገንዘባችሁ እንዳትታለሉ፣ እንዳትጭበረበሩ፣ ራሳችሁን ጠብቁ። ከዛ ውጪ የምታጭበረበሩ ሰዎችም ደግሞ ሙስሊም ከሆናችሁ አላህን ፍሩ፣ ክርስቲያንም ከሆናችሁ እግዚአብሔርን ፍሩ። በፈጣሪ የማታምኑ ከሆነ የሆነ ነገርን ፍሩ። ብቻ እዚህ ምድር ላይ ካላመለጣችሁ ስትሞቱ አታመልጡም ከፈጣሪ። እንደዚህ የሰው እንባ የሰው እንትን እየወሰዳችሁ የሰው ለቅሶ እንትን እያላችሁ የሰው ላብ እንደዚህ አይደለም። ሰርታችሁ ፈግታችሁ አምጡ ብራችሁን። ፈጣሪያችሁን ፍሩ ማለት ነው። ባህላችን እንደዛ አይደለም። ስለዚህ ወደ ሌባ ማህበረሰብ እንዳንሄድ፣ ወደ አጭበርባሪ ማህበረሰብ እንዳንሄድ ማንነታችሁን አትርሱ። እኛ ኢትዮጵያዊ ነን፣ ፈጣሪ የምንፈራ ሰው ነን፣ ባህል ያለን ሰዎች ነን። አይኖ በአሁኑ ሰዓት ብዙ ችግሮች አሉብን እንደ ሀገር፣ ግን አትሊስት ፈጣሪን የምንፈራ ሰዎች ነን ብዬ ነው የማስበው፣ ሁሉም በሃይማኖቱ እና እንደዛ አታድርጉ ልላችሁን የፈለግኩት። ከዛ ውጪ ስላዳመጣችሁኝ በጣም አመሰግናለሁ። ከዚህ በኋላ በጣም ብዙ ለጥፋለሁ ብያለሁ። ብዙ የሚመጣ ነገር አለ። ሳትሰለቹኝ እዩኝ እሺ። ከዚህ ብዙ ኮንተንት ይመጣል ከዚህ በኋላ። እንደውም እንኳን ልጠፋ ላሰለቻችሁ ስለምችል ማለት ነው። በደንብ ተከታተሉኝ። በዩቲዩቤም ተከታተሉኝ፣ በቲክቶክም ተከታተሉኝ፣ በኢንስታግራሜም ተከታተሉኝ። ኢንስታግራሜም ፎሎ አድርጉ፣ ቲክቶኬንም ፎሎ አድርጉ። ዩቲዩቤንም ደግሞ አዲስም ከሆናችሁ ሰብስክራይብ አድርጉና ይሄን ቪዲዮ ላይክ አድርጉ እና ያላችሁን ሀሳብ በኮሜንት ሴክሽን ላይ ሼር አድርጉ። አመሰግናለሁ ስላዳመጣችሁኝ እስከዚህ ድረስ። እወዳችኋለሁ። ቻው